እሱ አባቴ ይለዋል አብን። እኛም ሳናፍር አባታችን ሆይ እንላለን። ደግሞ እንዲያው አብስ ቸርነቱ፣ ወልድስ ቸርነቱ፣ አብ ቸርነቱ ወልድ አባቴ ሆይ ብሎ በጠራበት እኛም አብረን አባታችን ሆይ እንድንል መፍቀዱ። ሰው የጌታ ወንድም ተብሎ ለመጠራት 3 ነገሮችን ማሟላት ይገባል። በደንብ አድርጋችሁ ያዙልኝ። በእርግጥ ይሄ ክርክር ያስነሳል። ድንግል ማርያም ወልድ የድንግል ማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው ተብሎ ሲነሳ አንዳንዶቹ አይ የባህሪ ልጅማ የአብ ነው እንጂ የማርያምማ አይደለም። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለጋኔን፣ እግዚአብሔርን እሺ በሉት ጋኔንን እምቢ በሉት በሉ። እሺ መቼም የመጣችሁ እግዚአብሔርን እሺ ብላችሁ ነው አይደል? ካላችሁ ቃሉን መቼም ትሉታላችሁ። በሉ እግዚአብሔርን እሺ በሉት ጋኔንን እምቢ በሉት። ድገሙት አንድ ጊዜ። እሺ ጋኔንን እምቢ በሉት። የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። የጌታችን ወንድም ተብሎ የሚጠራው አብሮ ከማደጉ የተነሳ የዮሴፍ ልጅም በመሆኑ የጌታችን ወንድም ተብሎ የተጠራው የኢየሩሳሌም ኤጲስቆጶስ የሆነው ያዕቆብ የተናገረው ነው። የጌታ ወንድም ተብሎ ይጠራል አብሮ በማደጉ ዮሴፍ የእመቤታችን ዘመድ በመሆኑ በዚያ ምክንያት የአጎት ልጅ የወንድም ልጅ የእህት ልጅ ወንድም ይባላልና የጌታ ወንድም ይባላል። ነገር ግን እግዚአብሔር ንጉሥ በተቀመጠበት መንበር መስፍን፣ ጳጳስ በተቀመጠበት መንበር ኤጲስቆጶስ ቆሞስ እንደማይቀመጥበት ሁሉ እግዚአብሔር ብቻ በገባባት ነበልባላዊት መለኮታዊት መንበር በድንግል ማርያም ማኅፀን ሌላ ከቶ አያውቃትምና ወንድሞቹ የተባሉት ሌላ ልጅ ኑሯት ሳይሆን በሥጋ ወንድም ስለሆነ ነው። ይኸው የሚታወቅ ዘንድ ሌላ ልጅ እንደሌለስ ለጌታ እህት ወንድም ቢኖረውስ ኖሮ በዕለተ ዓርብ እናቱን በአደራነት ሲሰጥ እህቶቹና ወንድሞቹ በተገኙ ነበር፣ አደራም ለነሱ በሰጠ ነበረ። ነገር ግን ባዕድ ለሚሆን ለዮሐንስ ወንጌላዊ አደራ እንካናት ብሎ የሰጠበት ምክንያት ሌሎች ወንድሞች ስለሌሉት ነው። የሥጋ ወንድሞችና እህቶች ቢኖሩ አደራውን የሚቀበሉ እነሱ ነበሩ። ስለዚህ ጌታ በገባባት ማኅፀን ሌላ ማንም ከቶ አያውቃትም። በተፈጥሮ በማይመረመር በጽኑ ማኅተም ጸንታ ትኖራለችና የኃያላን አምላክ እግዚአብሔር ብቻ ገብቶ እሱ ብቻ ወጣ በፍጹም ለዘላለም ታትማ ትኖራለች። እሷ አምላክን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱ ሰው ሲሆን አምላክነቱ በሰውነቱ አልተለወጠምና ቢላሉ አባቶቻችን። የእሷ ድንግልና በእናትነት አለመለወጥ ለሱ አምላክነት በሰውነት ላለመለወጥ ማስረጃና ምልክት ነው። እሷ ድንግል እናት ስትባል መኖሯ እሱ አምላክ ሰው ሲባል ለመኖሩ ማስረጃ ነውና ከቶ አያውቅም። በዚያውም ላይ በእምነት በሱ ያመኑ ሁሉ በመከራ የመሰሉት ወንድሞቹ ይባላሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑና በመከራ የመሰሉት ምን ይባላሉ? ወንድሞቹ ይባላሉ። ሰው የጌታ ወንድም ተብሎ ለመጠራት 3 ነገሮችን ማሟላት ይገባል። መድኃኒታችን ኢየሱስ ክርስቶስ ሁላችሁ እንደምታውቁት የእኛን ሥጋ ለብሶ መጥቷል። ሥጋ በመልበሱ ብቻ ወንድማችን ይባላል። ወንድማችን ዘመዳችን ይባላል ሥጋ ስለለበሰ። ይኸው የሚታወቅ ዘንድ እናታችን ቅድስት ቤተ ክርስቲያን መኃልየ ዘሰሎሞን ምዕራፍ 5 ቁጥር 8 ላይ እንደምትመለከቱት ወልድ እሁየ ጻዕዳ ወቀይሕ፣ ልጅ ወንድሜ ነጭና ቀይ ነው ብላ ትነገራለች። ልጅ ወንድሜ፣ ልጅ ወልድ ስትለው
ወልድ ዋሕድ ያብ ወልደ ማርያም ወልደ እግዚአብሔር ወልድ ቃል ወልድ ሆየ ቃል አካላዊ ቃል ወልድ ነጭና ቀይ ነው። ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ። በደንብ ያዙልኝ። ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል፣ ልጅ የአብ የባሕሪ ልጅ የድንግል ማርያምም የባሕሪ ልጅ። በደንብ አድርጋችሁ ያዙልኝ። በእርግጥ ይሄ ክርክር ያስነሳል። ድንግል ማርያም ወልድ የድንግል ማርያም የባሕሪ ልጅ ነው ወይስ የጸጋ ልጅ ነው ተብሎ ሲነሳ አንዳንዶቹ አይ የባሕሪ ልጅማ የአብ ነው እንጂ የማርያምማ አይደለም ይላሉ። እንግዲህ የጸጋ ልጅ ልታረቁት ነው? የጸጋ ልጅማ እኛ ነን። እሱ የጸጋ ልጇ ከሆነ እኛ የምን ልጆቿ ነን ብለን ስንጠይቅ መልስ ይጠፋል። እግዚአብሔር አሁን ይውላችሁ ቄሱ እኮ ኪዳን ሊያደርስ ሲል ዝውዕቱ ጊዜ ባረኮት የሚለው እኮ ወዶ አይደለም። ይህ የቡራኬ የበረከት ጊዜ ነው፣ የምስጋና ጊዜ ነው። አሁን ጸጥ ብሎ ተመልከቱ አይደል? ላይለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ ነው የሚለው ዲያቆኑ። ወደ ሰማይ ህሊናቸውን በአንቃይዶ ስቀሉት። በስጋዬ ይቀስፈኛል፣ በነፍሴ ይፈርድበኛል፣ በግራ ያቆመኛል ብለህ አፈርታ ተንቀጥቀጠ ቁም። በፍጹም እሳት ይውህዝ ቅድሜሁ አይላፋት ይትለአክዎ በሚባል የእሳት ጎርፍ የሚፈስበት መንበር ባለው በግርማ መለኮቱ በእግዚአብሔር ፊት እንደቆም ካስበህ ቆም። አይምሩ ሀበ ዘተቀውሙ የቆማችሁባት ቤተ ክርስቲያን የእግዚአብሔር ደም የሚፈስባት እንደሆነች እወቁ። ህሊናችሁን ወደ ሰማይ አድርጉት ብሏል። ወደ ሰማይ ከፍ የሚል ህሊና እግዚአብሔር ይስጠን እና እመቤት ሰው ልጅ ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል። ስለዚህ ተመልከቱ ሰው ልጅ ቃል የአብ አካላዊ ቃል ልጅ የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ። የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅማ አይባልም። በባሕሪማ ከአብ ነው የተወለደ እንጂ ከድንግል ማርያም በባሕሪው አልተወለደም ይላሉ። እንግዲህ የጸጋ ልጅ ነው። የጸጋ ልጅ ከሆነማ ከኛ በምን ይበልጣል ብለን ስንጠይቅ ደግሞ እነሱም ሲከራከሩ ደግሞ ምን ይላሉ? አኮ ወልደ ማርያም በመለኮቱ ይልባችኋልሳ በመለኮቱ የማርያም ልጅ አይደለም ይላልሳ መጽሐፍ ቅዱስ ቄርሎስ በመለኮቱ የማርያም ልጅ አይደለም ይላልሳ። ስለዚህ በመለኮቱ የማርያም ልጅ አይደለም ካለ እንኪያ ሀምን ላይ ነው ጥቅሙ? በመለኮቱ የማርያም ልጅ ነው አይደለም ካለ የባሕሪ ልጅ ለምን ትላላችሁ ይሉናል። ደግሞ እኛም መልሰን ደግሞ ያው ቅዱስ ቄርሎስ በዚያው አንደበቱ ንሕነሰ ንሰማ ያለ ቅድስት ድንግል ወላዲተ እግዚአብሔር በሥጋ አላለምን? ቅዱስ ቄርሎስ ራሱ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን አላለምን? እግዚአብሔርን በሥጋ የወለደች። በጣም ጥሩ። እግዚአብሔርን በሥጋ የወለደች። እንደዚያ ከሆነ ቅዱስ ቄርሎስ ወልድ የድንግል ማርያም የባሕሪ ልጇ አይደለም ማለት መለኮት በመለኮቱ የማርያም ልጅ አይደለም ለምን አለ? በደንብ ስሙ። አሁን በደንብ የምትሰሙኝ እመቤታችን የወልድ የባሕሪ እናቱ ናት አይደለች የምትባሉ? የባሕሪ እናቱ ናት። እስኪ የባሕሪ እናቱ በሉ። በጣም ጥሩ። የባሕሪ እናቱ ከሆነ በመለኮቱ የማርያም ልጅ አይደለም ለምን ይባላል ተብላችሁ ብትጠየቁ ደግሞ አኮ ወልደ ማርያም በመለኮቱ የተባለበት ምክንያት ምንድን ነው? መለኮታዊ ልደቱ ወይም የመለኮታዊ ጥንተ ልደቱ ከማርያም የጀመረ አይደለም ማለት ነው። ቀድሞ ከአብ የተወለደ ነው እንጂ መለኮታዊ ልደቱ ከማርያም የተጀመረ አይደለም። ፎጢኖስ የሚባል ከሃዲ የባሰሙንም ክደቱን የማታውቁትም ክደለ ላስተዋውቃችሁ ነው ማለት ለፌ እማርያም ክዋኔሁ ለወልድ የክርስቶስ ሕልውናው ከማርያም ጀምሮ ነው ብሎ የካደ ከሃዲ ነበረ። የክርስቶስ ሕልውናው ከማርያም ጀምሮ ነው ስላለ የለም መለኮታዊ ልደቱማ ቀድሞ ዓለም ሳይፈጠር የነበረ ነው። ከመጸዳል እምጸዳል እምብርሃን ብርሃን ዘምብርሃን ቀዳማዊ ዘምቀዳማዊ ነው እንጂ ከቀዳማዊ አብ የተገኘ ቀዳማዊ ወልድ አምላክ ዘማምላክ ከባሕሪ አምላክ ከአብ የተወለደ ብርሃን የሚሆን ጸዳለ ብርሃኑ ለአብ የሚባል ነው እንጂ። ስለዚህ ድንግል ማርያም መለኮትን በሥጋ ወልደዋለች። ነገር ግን የመለኮት ልደት የጀመረ ከማርያም ነው ግን አይባልም። ከሷ በፊት ከአብ ተወልዷልና። ስለዚህ ልጅ በተባለ ጊዜ የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ። በጣም ግሩም። የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ ካለ በኋላ ወንድሜ አለ። አሁን በደንብ ስሙ እንግዲህ ወንድሜ ቃል
ልጅ ወንድሜ። ቃል ስንለው ሁለት ነገር ያስተምራችኋል። ወልድ ቃል ስትሉት አንደኛ ያ ከአብ ሕልውና አብ ልብ ነው። ቃል ከልብ ሳይለይ እንደሚኖር እሱም ከአብ ሳይለይ እንደኖረ ማስረጃ ነው። ያብ ውሳጣዊ ሕሊናውን የሚያውቅ ምክሩ የሚገለጥበት ሰው ምክሩን በቃሉ እንደሚገልጥ ምክረ አብ ወመንፈስ ቅዱስ የተገለጠበት ነውና የአብ ቃል ይባላል። ቃል ከልብ እንደማይለይ ወልድ ከአብ ተለይቶ አያውቅምና ቃል ይለዋል። ሁለተኛ ደግሞ ቃል፣ እስቲ ቃል ብላችሁ ጻፉ ነው ያልኩት። ይኸው ደብተር አትዙም። እሺ ጻፋችሁ። አሁን ቃል የሚለው ቃል ከልባችሁ አለ የለም? አሁን እሺ ደብተሩ ላይ ሲወጣ በምን አድርጎ ነው የወጣው? በአንደበታችን። እስኪ ወረቀቱ ላይ በበሉና ይጻፍ እንደው ይዩት። በምን ነው የወጣሽ? ንገሩ በሞቴ። በእስክሪብቶ። እስቲ እስክሪብቶውን ነቅንቁትና ቃል የሚል ያዘንም እንደሆነ በየት ነው ወጣ? ቃል የሚለው ቃል በየት ነው የወጣ? እስኪ የሚነግረኝ። በልብ። እስኪ ወረቀቱን ልባችሁ አስጠጉት። በአንደበት። እሺ ካፋችሁ አስጠጉትና ይጻፍ እንደው ይዩት። በምን ነው የወጣ? ጎበዝ ሰው ደፋር ነው። እስቲ አናውቅም በሉ። አናውቅም በሉ። አናውቅም በሉ። ኧረ በሉ በሞቴ አናውቅም በሉ። ይሄ ሊቅነት ነው ማምላክ። አናውቅም ማለት ሊቅነት። አባ አጋቶን መነኮሳትን ሰብስበው ይሄንን ጥቅስ የሚተረጉምልኝ ሲል ሁሉም መነኩሴ እኔ አለና ተናገረ። አንዱ አላውቅም ሲል በእውነት መጽሐፉን ያወቀው አባ ነው። አላውቅም ያለ ሰው ሊቅ ነው። ሊጨምሩበት ሊያስተምሩት ይቻላል። አሁን እኛ ችግራችን ሁለት ነው። አናውቅምም አንልምም። ገብቷችኋል አይደለም? አናውቅም ደግሞ አናውቅም ማለትም አንወድም። ኢኮንከ ቆሪረ ወማኮ ምውቀ፣ ወይ ሙቅ አይደለ ወይ ቀዝቃዛ አይደለ። ይሄን አበው ሲተረጉሙት ይላሉ። አስተምር እንዳይሉ አታውቅም፣ ተማር እንዳይሉ አላውቅም አትልም። ምን ይሻልሃል ይላል። እናንተን ነው ሰምታችኋል። ሊቃውንቱን አላልኩም፣ በሞት ያፈርሰዋል። በጎ ሕሊና ይስጠን እግዚአብሔር። እኔ ከዚህች መድረክ ላይ ከሰይጣን በቀር የምሰድበው ሰው የለኝም። እግዚአብሔር ያውቀዋል። በዚህ ግልጹ ነው ሊውላችሁ ማለት ነው። የምሰድበው ቢኖር እዚህ ሰይጣንን ብቻ ነው። እየሰማችሁ ነው። እሱ ነው ቀዝቃዛ አይደለህም ማለት አልተማርኩም አትልም። ቀዝቃዛ ሁን። ከሞቅ ጥሩ ነው። ሂድና ሙቅ። እንግዲህ አንተ ቀዝቃዛ ከሆንክ ግን ቢያንስ ቀዝቃዛነት ግን እመንና እናሙቅ፣ እንድንጥድህ ፍቀድልን። እሳት ላይ እንድንጥድህ ፍቀድልን፣ እናፍላህ ነው። እሱ ነው። ከዚያ በኋላ ስትፈላ ደግሞ ምን ይላል? የእግዚአብሔር የፍቅሩ የምስጢሩ ሞገድ ሲመላብህ እስመናሁ ይፈልህ ሞገደ ፍቅርኪ በውስተ ልቤ ማለት ይጀመራል። ማለት የፍቅርሽ ሞገድ በልቤ ውስጥ ይወጣል፣ ይወርዳል፣ ይፈላል ይላል። ፈልቶሳ ብንል ደግሞ አባ ሕርያቆስ ዘወር ብሎ ጎስአ ይላል። ደግሞ የፈላው ደግሞ በአንደበቴ ይወጣል ብሎ ይናገራል። የእግዚአብሔርና የእናቱ ፍቅር ዛፍ ሆኖ በልብ ሲተከል ምስጋናው ቅርንጫፍ ሆኖ ይወጣል። እሳት ሆኖ ሲፈላ እንፋሎቱ ምስጋና ሆኖ ይወጣል። እሱን ነው ይፈላል ብሎ የተናገረው። ከዚያ በኋላ ከሚፈላ ውሃ የቀረበው ትንኝና ዝንብ ሁሉ ይህ ምን ይላል? ኩምትር እርር እያለ እንደሚረግፈው በፍቅረ እግዚአብሔርና በፍቅረ ድንግል ማርያም የሚቃጠል ሰው አጋንንት ሲቀርቡት እርር ኩምትር እያደረገ ይጥላቸዋል። ፍቅሩን እግዚአብሔር በልቡናችን ይሳልብን። ስለዚህ ቃል የተባለ ቃል ከልብ እንደማይለይ ከልብ ሳይለይ በሰሌዳ እንደሚጻፍ ከአብ ሳይለይ በድንግል ማርያም ማኅፀን ተቀረጸ። በሰሌዳ ላይ ሲጻፍ በየት እንደወጣ እንደማናውቀው ከድንግል ማርያም ማኅፀን ሲያድር እንዴት ብሎ እንዳደረ አናውቅም። እሱን ነው ያለው። ወሶባ አንተይ ትፈቅር ትልከ ወደ ቃልከ። ተመልከቱ በውስተ ክርታስ አንተም ቢሆን ይላል ቴዎዶጦስ ዘንቆራ የሚባል ሊቅ፣ አንተ ራስህ እንኳን አቅም ኑሮ የፈቀድከውን ቃል በልብህ አድሮ የሚኖረውን ቃል ልጻፍ ባልከ ጊዜ እንዴት እንደሆነ ሳታውቀው በሰሌዳ ላይ ተጽፎ ትገኛለህ። በሌላ ጊዜም ደግሞ ተናገር ብትባል ከልብህ ታወጣዋለህ። ከልብህ ይወጣል ይወርዳል። ወልድም ቃሉ በሰሌዳ ስለተጻፈ ከልብ ወጣ እንደማይባል
ወልድ በድንግል ማርያም ማኅፀን ስለተቀረጸ ከአብ አልተነጠለም። በሰሌዳ ስለጻፍ ነው እንዴት እንደወጣ እንደማናውቀው በድንግል ማርያም ማኅፀን ሲያድር እንዴት ሰው እንደሆነ የሚያውቅ ፈጽሞ የለም። ማን ያውቃል ቢባል ራሱና የባሕርይ አባቱ አብ መንፈስ ቅዱስ ብቻ ያውቃል። እንዴት እንደጸነሰችው እንኳን ሌላ ሰው እመቤታችን እንኳን አታውቅም። እንዴት እንደጸነሰችው በድንግልና መጽነሷን ብቻ ነው የምታውቀው። ሌላ የምታውቀው ነገር ፈጽሞ የለም። ይህ ለባሕርይ ጌትነቱ ብቻ የተተወ ምስጢር ነው። እሷ አውቀው ለእኛ ያልተነገረ ነገር ሞልቷል። ማርያምሰ ተዐቅብ ዘንተ ኩሎ ወተወድዮ ውስተ ልባ እንደተባለ በልቧ የጠበቀችው በጣም ብዙ ነገር አለ። ዓለም አንዷን እንኳን ቢሰማት ሰማይና ምድርን የሚያጠፋ ምስጢር ብዙ እሷ የምታውቀው አለ። እሱ ብቻ የሚያውቀውም አለ። ማርያምን ይትቤን ተጾረቶ በከርሳ ተመልከቱ አቀፍክዋ አይደል ያለችው ወስንኩ ጠይቆቶ። እሱንም ማርያም እንኳን በማኅፀኗ የተሸከመችው እመቤታችንን ብትሆን ታቀፍኩት፣ አዘልኩት፣ ወለድኩት፣ ሳምኩት፣ በጀርባ የተሸከምኩት፣ በጉያዬም አቀፍኩት፣ በከንፈሮቼ ሳምኩት፣ እንባዎችም ተንጠበጠቡበት፣ አዝየውም ተሰደድኩ፣ እያጠባሁም አሳደግኩት፣ ግን አልተረዳሁትም ማለት ይችላል። አንዱ ድፍረት እግዚአብሔርን አውቄ ልጨርስ ማለት ነው። እናቱ እንኳን አላወቀችውም። ስለዚህ ቃል ተባለ። እንዲያ ከሆነ ተመልከቱ፣ የባሕርይ ልጇ ለምን ተባለ ሲባል የባሕርይ ልጇ የተባለበት ዋናው ምክንያት የባሕርይ ልጅ ማለት ባሕርይ ማለት ጥንት መገኛ ማለት ነው። ለምሳሌ እኛ ባሕርይ አለን፣ አፈርነት አለን፣ ውሃነት አለን፣ ነፋስነት አለን፣ ከዚያስ ምን አለን? መሬትነት አለን። ይህንን ባሕርይ ከሷ ስለነሳ በሰውነቱ የሷ የባሕርይ ልጇ ነው። የሷን ባሕርይ ይዟልና በመለኮቱ የአብ የባሕርይ ልጅ ነው። መለኮት በጣም ትሙ መለኮት በሥጋ የአብ መለኮት በሥጋ የድንግል ማርያም የባሕርይ ልጅ ሲሆን ሥጋ በመለኮት የአብ የባሕርይ ልጅ ነው ማለት ነው። ተዋህዶ ማለት ይሄ ነው። በተዋህዶ ማለት ይሄ ነው። መለኮት በሥጋ የድንግል ማርያም ልጅ ሲሆን ሥጋ በመለኮት የአብ የባሕርይ ልጅ ሆኗል ማለት ነው። አሁን ልብ በሉ። መለኮት ከድንግል ማርያም የነሳው ሥጋ መለኮት ከድንግል ማርያም የነሳው ማለት የለበሰው ማለት ሌላ አይደለም። አይዟችሁ የለበሰው ሥጋ ከሷ ፈጥሮ የተዋሃደው ሥጋ ያ ሥጋ መለኮትን ሲዋሃድ የመለኮትን ምልአት፣ ስፋት፣ ርቀት፣ መንግሥት፣ ልልና፣ እበይ፣ ጌትነት ገንዘቡ አደረገና ውስን ጭብጥ የነበረው ሥጋ በዘማነ ኪሩ በየማነ አብ መላ። ሥጋ በድንግል ማርያም ማኅፀን ሲያርግ ሥጋ በቃል በድንግል ማርያም ማኅፀን ሲያርግ ቃል በሥጋ በ40 ቀን አረገ። ከድንግል ማርያም የተነሳው ሥጋ የለበሰው ሥጋ ማኅፀን ውስጥ እያለ በሰማያትና በምድር መላ ይላል። የእጹብ ድንቅ ምስጢር ነው። እንዘሃሎ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። በእናቱ ማኅፀን እንደ ሁሉም ሕፃናት ጸጥ ብሎ እጹብ ድንቅ ነው ማምላክ። የ9 ወር ጽንስ ሆኖ ትዕግስቱ ራሱ እኮ ይገርማል። ቅዱስ ቄርሎስ መጸነሱን ራሱ ትዕግስት ይለዋል። ታገሰ ለተጸንሶ ለመጸነስ ራሱ ታገሰ ይላል። ሰፊው በጠባብ ቤት ማደሩ ጭንቅ እኮ ነው። ጠባብ በሰፊ ቢያድር እኮ ችግር የለውም፣ ይቻላል እኮ አይደለም። እኛስ ገብተነ ሰፊ ቤት እንንቦላ አካሄድ ችግር የለውም እኮ። ሰፊው በጠባብ ማደር ግን ጭንቅ እኮ ነው። ለሱ ግን አላስጨነቀውም። በነገራችሁ ላይ የእግዚአብሔር አንዱ ከሃሊነቱ ሁሉን ቻይነቱ የማያምኑት እግዚአብሔር ሰው ሆነ ሲባል ማድከም ይመስላቸዋል። እኔ ግን በጣም ኃይሉ የሚገባኝ ሰው ሆነ ሲባል ማለት ለምላችሁ ሰው ኃይል እያለው መድከም አይችልም። ሰው በልቶ መራብ ይችላል? እስኪ አንድ ጥያቄ። አሁን ሁላችሁም ሶስት እንጀራ ባበላችሁ በበላችሁበት ቅጽበት መራብ ትችላላችሁ? በሉ ንገሩኝ እንጂ ትችላላችሁ? አትችሉም? በፍጹም ልንችል አንችልም። ሰው እንደጠገበ መራብ አይችልም። እግዚአብሔር ግን እሱ ምግብ ነው የተራበ ማለት በጣም ድንቅ ነው። ኃያል ነው ደከመ፣ ደግሞ ሳይደክም ደከመ። ሳይራብ ተራበ፣ ሳይሞት ሞተ፣ ሳይታመም ታመመ፣ ሳይደኸይ ተደኸየ፣ ሳይያዝ ተያዘ፣ ሳይታይ ታየ፣ ሳይወሰን ተወሰነ።
ሳይጨነቅ ተጨነቀ፣ ሳይቆስል ቆሰለ ማለት በጣም ድንቅ ነው። ይሄ ለሱ ብቻ ተቻለው። እንዲህ እግዚአብሔር እንዴት ሰው ሊሆን ይችላል ብሎ ከጠየቀ ሰው ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ቻይነቱ ሰው መሆን በመቻሉ ሚካኤል ቢሆን ሰው መሆን አይችልም። ገብርኤል ቢሆን ሰው መሆን አይችልም። ሩፋኤል ቢሆን አይችልም። መልአኩ ነህ ኑር እንጂ ሰው ሁን አልተባለምና፣ ፈጣሪ ግን ሁሉን ስለሚችል ሰው መሆንን ቻለ። ሰው ሆኖ ያዳነን እግዚአብሔር ይክበር ይመስገን። እዚያ በኋላ ደግሞ ሊያድነን ሲመጣ እዩም ማምላክን በጣም ቸርነቱ እኮ ጽብ ድንቅ እኮ ነው። መጀመሪያ የእሱን መልክ ሰጠን። ሁልጊዜ ነው የሚደንቀኝ። እኔ አይደለም ያልኩት፣ በእርግጥ ቅዱስ ጎርጎርዮስ ነው። በአባቶቻችን ቃል ማድነቅ ግን እንችላለን። ኋላ ደግሞ ተመልከቱ፣ ማንም እኮ አንደኛ ይውላችሁ ጥሩ መልክ ኑሮት ለእኔ ስጠኝ ቢሉት የሚያቀምስ ሰው የለም። በእርግጥ መልክን መስጠትም አይቻልም። ደግሞ ጅል መልክ ኑሮት የኔን ውሰዱልኝ ቢባል ደግሞ እሺ የሚል ሰው የለም። እኔ መልኬ ጅል ነውና እባካችሁ ይህን መልኬን ውሰዱልኝ ቢባል እሺ የሚል ሰው አለ? ይውላችሁ እኮ የባሪያን መልክ ይዞ መጣ ማለት እኮ ድንቅ እኮ። የባሪያን መልክ ይዞ ጌታ ይመጣል እንዴ? ንጉሥ የተገዥውን መልክ ይዞ እንዴት ሊመጣ ይችላል? ባለጸጋ የድሃ ልብስ እንዴት ይለብሳል? ባለጸጋ እንዴት የረሃብተኛ ምግብ ይበላል? ንጉሥ እንዴት ይፈረድበታል? በጣም ድንቅ እኮ ነው። እንጀራ እንዴት ይራባል? ፀሐይ እንዴት ይጨልምበታል? ርስት እንዴት ይሰደዳል? በጣም ድንቅ ነው እሱ። እሱን ማድረግም ቻለ፣ በባሪያ መልክ ተገለጠ። ይህን ማድረግም ፍጹም ቸርነቱ ፍጹም መልኩ ነው። ስለዚህ ምን ተባለ? ወንድማችን። እስኪ ወንድማችን ሆኑ። አዎ የሚካኤልን አካል ይዞ ስላልመጣ፣ የገብርኤልን አካል ይዞ ስላልመጣ፣ በእኛው መልክ ስለመጣልን ወንድማችን ሰው መሆንን የወደድከው አንተ ክበር ተመስገን። ለእሱ ክብር ምስጋና ይግባው። ሌላው ወንድማችን የተባለው እግዚአብሔር ለእኛ ወንድማችን የሚሆንበትን ምክንያት ደግሞ ልንገራቸው። ያዕቆብ የጌታ ወንድም የተባለበትን ምክንያት ለማስረዳት ነው የሁሉም እነግራቸው። ሰው የጌታ ወንድም የሚሆንበት አንዱ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ሲያስተምር ለፈሪሳውያን ሲያስተምራቸው እንዲህ ብሏቸው ነበረ። እመቤታችን እሱ እያስተማረ መካ ከይሁዳ ከያዕቆብ ከዮሳ ጋር በር ላይ ቆመች። ስትቆም አንድ ሰው መጣና እናትህና ወንድሞች ይፈልጓል አለ። አይ መኑ ይእቲ እሜ ወመኑ ሙንቱ አሃውየ፣ እናቴና ወንድሞቼ እነማን ናቸው? እናቴ ይሄን ቃል የምትሰማ ናት፣ ወንድሞቼም እነዚህ ናቸው ይላል ብሎ ተናገረ። የማቴዎስ ወንጌል ምዕራፍ 12 ላይ መመልከት ትችላላችሁ። እናቴና ወንድሞቼ እነዚህ ናቸው አለ። አሁን በደንብ አስተውሉ። ወንድሞቼ ያላቸው ስለምንድን ነው የሚለውን ሊቃውንት ሲተረጉሙት ወንድሞች ያለ ሰው የጌታ ወንድም እንዴት ሊሆን ይችላል ሲባል የወልድ ወይም ደግሞ የክርስቶስ ወንድም የሚሆነው አንደኛ አባቱን አባት በማድረግና እናቱን እናት በማድረግ ነው ይላሉ ሊቃውንት። አባቱ አባትህ ከሆነ እሱ ወንድም ይሆናል ማለት ነው። ደግሞ ግን ብዛቱ እሱ አባቴ ይለዋል አብን፣ እኛም ሳናፍር አባታችን ሆይ እንላለን። ደግሞ እንዲሁ አብስ ቸርነቱ ወልድስ ቸርነቱ፣ አብ ቸርነቱ ወልድ አባቴ ሆይ ብሎ በጠራበት እኛም አብረን አባታችን ሆይ እንድንል መፍቀዱ፣ ወልድ ደግሞ አባቴን የኔን የባህሪ አባቴን እናንተ ስትወድቁ ስትነሱ ኃጢአት ስትሰሩ ስትጎሰቁሉ የምትኖሩ ሰዎች አባቴ ብላችሁ እንዴት ትጠራላችሁ ሳይል አባታችን ሆይ ብላችሁ ጥሩ ብሎ መፍቀዱ፣ የእግዚአብሔር አባት አባታችን ስለሆነ ደስ ይለናል። በእውነቱ የእግዚአብሔር አባት አባታችን ነው። እግዚአብሔር ራሱ አባታችን ነው። እግዚአብሔር አብ አባታችን ነው። እግዚአብሔር ወልድ አባታችን ነው። እግዚአብሔር መንፈስ ቅዱስ አባታችን ነው። ለሰው የመጀመሪያም የመጨረሻም መመኪያው የእግዚአብሔር ልጅ መሆን ብቻ ነው። መጨረሻ ላይ ማግኘት የሚገባን ሀብትም እንደሆነ ታውቃላችሁ፣ የእግዚአብሔር ልጅ መሆን። ካህኑ ቅዳሴ ሲቀድስ ጸጋሁ ለእግዚአብሔር የሃሉ ምስለ ኩልክሙ ይላል። ጸጋሁ ለእግዚአብሔር የሃሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ሲል መልሱ እስኪ እናንተ። አቤት አቤት፣ ምን አላችሁ? ምን አላችሁ? ኧረ ተው መልሱ። ምስለ መንፈስከ በሉ
ሲተረጎም እንደ ቃልህ ይደረግልኝ ማለት ነው። እንደ ቃልህ ይደረግልኝ ምን ይላል? ምን ይባላል? ሳናው ቃዳ እቱ ጸጋሁ ለእግዚአብሔር ያህል ምስለ ኩልክሙ ሲባል ምስለ መንፈስከ እንደ ቃልህ ይደረግልኝ። ሰላም ለኩልክሙ ሲባል ሰላም ለእናንተ ይሁን ሲላል ከመንፈስህ ጋራ ይላል። ያተረጓጉም ችግር ከመንፈስህ ጋራ የሚባል ነገር የለም። ተተርጉሞ ነው። በግዕዝ ምስለ መንፈስከ ሲባል መንፈስ ተብሎ ስምረት ፈቃድ ይባላልና ስለዚህ ምስለ መንፈስከ ማለት እንደ ቃልህ እንደ ፈቃድህ እንዳነጋገርህ ይሁንልኝ፣ እንደ ቃልህ ይደረግልኝ። የእግዚአብሔር ጸጋ ከእናንተ ጋር ይሁን የተባለ ጸጋ የተባለች ልጅነት ናት። የእግዚአብሔር ልጅ የሆናችሁባት ስልጣን ያቺ አትነጠቃችሁ፣ ከሃይማኖት አያናውጣችሁ ብሎ ነው የሚመርቀን። ይችን ያገኘ ሰው የእግዚአብሔር ልጅ አንድ ሰው የአንድ ሰው ልጅ ሲሆን የአባቱን ርስት የሆነውን ሁሉ እንደሚወርስ የእግዚአብሔር ልጅ በመሆናችን ብቻ የእግዚአብሔር የሆነው ነገር ሁሉ አለን። ዛሬ ከዚህ ጉባኤ መታችሁ የሄዳችሁ ሁሉ ኖረኝ የምትሉት ሀብት እንዲሆን የምፈልገው እግዚአብሔር አባቴ ነው እንድትሉ ነው። እስኪ በሉላችሁ እግዚአብሔር ምናችን ነው? እግዚአብሔር አባታችን ስለሆነ ምን አላችሁ ብዬ ብጠይቃችሁ የእግዚአብሔር የሆነው ሁሉ አለን በሉ ሁላችሁ። የእግዚአብሔር የሆነ ሁሉ አለን። የአባት ንብረት ለልጅ ነውና ምን አለኝ የምትሉ ከሆነ ዘመድ የለኝ፣ ገንዘብ የለኝ፣ ቤት የለኝ፣ መኪና የለኝ፣ ምን የለኝ፣ ጤና የለኝ የምትሉት ሁሉ ያላችሁ ነገር ብዙ ነው። እግዚአብሔር አለኝ በሉ። እስቲ በሉ ሁላችሁ እግዚአብሔር አለኝ በሉ። ማን አለን? እግዚአብሔር አለን። እንዲሁ እግዚአብሔር አለ ሲባል ልቤ ደስ ነው የሚለው በእውነቱ። ሌላው ሁሉ ትቶ ይሸሻል። አቃቢነ ዘኢማስን ግን እሱ ነው። ሲንደክም የማይደክም ዘበኛም ደክሞት ሊያንቀላፋ ይችላል። ተባብሎ ሊሸጥም ይችላል። ተባብሎ ገንዘብ ተቀብሎ ሊሸጥም ይችላል። ጋርድም ሊክድ ይችላል። አይጣል ራሱም ሊገል ይችላል። አቃቢነ ዘኢማስን አስራባችሁኝ ብሎ የማይሸሽ ኃጢአት ሰራችሁ ብሎ የማይለወጥ ስንጎሰቁል የማይተወን ቸር ጠባቂያችን እሱ ከኛ ጋር ነው። ልጆቹ ስላደረገን እሱ ነው። የእግዚአብሔርን አባት አብን አባት ያደረገ ለወልድ ወንድሙ ይሆናል። ሁለተኛ ደግሞ የእግዚአብሔርን እናት ያደረገ ሰው የክርስቶስ ወንድም ይባላል። የእግዚአብሔርን እናት ያደረገ ሰው በምን እናት ያደርጋታል? በጸጋ። አብን በምን አባት እናደርገዋለን ካላችሁ፣ በምን አብን አባት የምናደርገው በጥምቀት ነው። ድንግል ማርያምን እናት የምናደርጋት ደግሞ በፍቅር ነው። የፍቅር እናታችን ናት። እሱም ፍቅሩን የገለጠው በሞት ነው። እኛም ለእሱ ፍቅርን የምንገልጠው የሞቱን መስቀል በመሸከም ነው። መሀል ላይ የፍቅር የነፃነት ደብዳቤ የሰጠን ግን እናቱ ናት። በባርነት ለመያዛችን ደብዳቤው የተጻፈባት ወረቀት ሔዋን ነበረች። ዕዳችን ተደምሶ ሲያልቅ የተሰጠችን የይለፍ ደብዳቤ ደግሞ ማርያም ናት። ለዚያም ከመስቀሉ ስር አያችሁ፣ አንዱን ዕዳችን ዮርዳኖስ ላይ ደመሰሰና የቀረውን ዕዳ በመስቀሉ ቀጠቀጠና ነፃ ለመሆናችን ማረጋገጫው ማህተም ምንድን ነው ብንለው እናቴ ብሎ ሰጠን። እናቱ ማለት መርገማችን ለመፋቁ ዕዳ እንደሌለብን በባላንጣዎቻችን መካከል የምናሳያት አካላዊ ቃል እንደታተመች ተጽፎባት እንደታተመች የተነበበች ህትምት መጽሐፍ የመጽሐፈ ግዛን እናታችን ወላዲት አምላክ ናት። በዳሊ ይዘን ለሚመጣ ሁሉ ማርያምን እናሳያለን። እስኪ በሉላችሁ በዳሊ ይዘን ለሚመጣ ሁሉ በሉ። በዳሊ ይዘን ለሚመጣ ሁሉ ማን እናሳያለን? አሁን ጊዜ እግዚአብሔር 5 እንጀራ አበርክቶ 5000 ሰው አጠገብላችሁ ልትሉ ነበር። ሆዳም አይደላችሁ? ማርያም ተሰጠችን ሲላችሁ ግን ቀላል ይመስላችኋል ማለት ነው። አሁን አረ እንዳትሉ ተውት። እኔ ብያችሁ አታትሉ በእውነቱ ማለት ነው። ስለዚህ ሰው በህይወቱ ዘመን ልጅነትን ከመቤታችን ፍቅር ጋር ከያዘ የድነት መሰረት የያዘ የሚባለው እሱን ሲይዝ ነው። እግዚአብሔር የእናቱን ፍቅር ከኛ አያስወግድብን።